የተለወጡ ነፍሶች። በዚህ ፕሮግራም ከብንያም አቦዬ መጽሐፍ የተወሰዱ እውነተኛ ታሪኮች በተከታታይ ይተረካሉ። አንገታቸውን ቀና አድርገው የኢትዮጵያን ሕዝብ መዝሙር ዘምረው የወጡ ተጫዋቾች አንገታቸውን ዝቅ አድርገው አዲስ አበባ ገብተው በእስር ቤት መኪና ወደ ማዕከላዊ ተወሰዱ። እውነተኛው የድንግል ማርያም ልጅ ከሆንክ እስቲ ካዘጋጀሁት ከዚያ ገመድ አስጥለ ለልጆች አኑረኝ ብዬ የጸለይኩትን ጸሎት ሰምቶ ደረሰልኝ። የእውነትም ከገመድ አስጥሎ ለልጆች አኑረኝ። ደስተኛ ሆኖ ያ ማጓራት ያ ማስጮህ ጠፍቶ ሰላም እስር ቤት ውስጥ ገብቶ ትኩር ብለው ነገሩን ሲያዩ የነበሩ ታሪኩ ስምዖን እግዚአብሔር የሚባል አለ ማለት ነው ብለው ተደነቁ። መጨረሻም የዚህ ልጅ ለውጥ ምክንያት ነፃነትና ይሄ መጽሐፍ ናቸው ብለው ደመደሙ። ፊታቸውም ቃላቸውም እኔ ላይ መለዋወጥ ጀመረ። በቃ ከሀገራቸው ሊያስባረሩኝ ነው ብዬ ትንሽ መፍራት ጀመርኩ። በእውነተኛ ታሪኮች ላይ የተመሰረቱ እነዚህንና ሌሎች ትረካዎችን በቅርብ ቀን ይጠብቁ። ወንጌል ያልደረሳቸው ቤተሰቦቻችንና ወዳጆቻችን ለመድረስ በምናደርገው ጥረት አብረውን ይሳተፉ። ለዚህ ጉዳይ የተዘጋጀው ትረካ ብዙዎች ጋር ቢደርስ የተለወጡ ነፍሶች የሚለውን የዩቲዩብ ቻናል ሰብስክራይብ ያድርጉ። ያስታውሱ፣ ዩቲዩብ ከፍቶ ማየትና ሰብስክራይብ ማድረግ ይመያያል።